ሰላም ሰላም፣ እንዴት ናችሁ ፍሬንድስ? ቫይቦች ነን፣ ተመልሰናል። ከበዓል በኋላ የነበረው ሳምንታችሁ እንዴት ነው? አንድ ቪዲዮ ፖስተናል። ከዛ በኋላ እንዴት ነበር ሳምንትሽ? ሳምንቴ እኔ ጋር አሪፍ ነበር። በዓልም አሪፍ ነበር፣ ደስ ይል ነበር በጣም። ዛሬ ጄሪ ጉንፋን አሟት፣ ያው እኛም ካለ መልቀቅ ይሻላል ብለን ለሁለት መተናል እና ጄሪም ሶሪ ብላለች ዛሬ ለመጥፋቷ። ከዛ ደግሞ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ነው። በጣም እናመሰግናለን። ለእኛ በጣም ትልቅ ነገር ነው እሱ። አሁንም ላይክ ማድረግ፣ ሼር ማድረጋችሁን፣ ኮሜንት ማድረጋችሁን፣ ሰብስክራይብ ማድረጋችሁን ቀጥሉበት። እናመሰግናለን በጣም ቴንክ ዩ። በጣም ስፔሻሊ ሰብስክራይብ እንዳትረሳ። ወደ ታሪካችን እንግባ። ሴት ነች ባለ ታሪካችን። ሰላም እንዴት ናችሁ? የጀመራችሁት ፕሮግራም ደስ ይላል፣ በርቱ። ወደ ታሪካችን እንግባ። አሁን ያለሁት ዱባይ ነው። አገር ቤት እያለሁ ባላገባው 2 ልጆችንም ወለድን። ከዛም ባለቤቴ ድንገት ባጋጠመው የመኪና አደጋ ህይወቱ አለፈ። ያኔ ወንዱ ልጄ 10 ሴቷ ደግሞ 8 ዓመታቸው ነበር። እኔም እንደምንም ልጆችን ብቻዬን ማሳደግ ጀመርኩ፣ ግን በጣም እየከበደኝ መጣ። ከዛም ወደ አረብ ሀገር ለመሄድ ወሰንኩ። ባለቤቴ ካረፈ ከ4 ዓመት በኋላ ልጆቼ ለእናቴ ሰጥቻት ወደ አረብ ሀገር መጣሁ። መጥቼም ሰው ቤት ነበር የገባሁት። እዚህ ጋር ብዙ ያልነገርኳችሁ በጣም ብዙ አስቸጋሪ ጊዜያትን አሳለፍኩ። ይሄ ማለላችሁ አንድ ሰው ነበር እዚህ የተዋወቅኩት። እሱ ነበር የሚያበረታኝ፣ አይዞሽ የሚለኝ። እኔ መላክ በማልችልበት ጊዜ ብር ለልጆቼ ብር ይልካል ምናምን ብቻ እኔም ሁሉን ነገር ስለማወራው በጣም ይረዳኛል። የልጆችን የትምህርት ቤት ክፍያ ሁሉ እሱ ነበር የሚከፍል። ቀስ በቀስ ይሄ ወዳጅነታችን ወደ ፍቅር ተቀየረ። ከሰው ቤትም ወጣሁ። የቀድሞ ባለቤቴ ከሞተ ከ8 ዓመት በኋላ ከሱ ጋር ተጋባን። በነገራችን ላይ በጣም አሪፍ ስራ ነው ያለው። በቃ ሁሉ ነገሬን ረሳሁ። ድጋሚ ደስተኛ ሆንኩ። ለልጆቼም ስነግራቸው በጣም ደስ አላቸው። በመሀል እናቴ ታማ ድንገት ድረሽ ተባልኩ። ከሄድኩ ከ2 ሳምንት በኋላ እናቴ አረፈች። ባለቤቴም ልጆቼን ይዤ እንድንመለስ ለነሱ ቪዚት ቪዛ ላከልኝ። በጣም ደስ አለኝ። አልጠበቅኩም ነበር። ልጆቼም ደስተኛ ነበሩ። ወደ ዱባይ ስንመለስ ወንዱ ልጄ 21 ዓመቱ፣ ሴቷ 19 ዓመታቸው ነበር። እዚህ ከተመለስን በኋላ ለትንሽ ጊዜ ደስተኛ ነበርን። ከዛ ግን ወንዱ ልጄ ጸባዩ መቀየር ጀመረ። በቃ ባለቤቴን ገና ሲያዩ ይናደዳል። ምግብ አብሮ መብላት አቆመ። ብቻ ብዙ ነገር። ከዛም ጭራሽ ስራ እየፈለገና ስራ እንዳገኘው ቤት እለቃለሁ አለኝ። እኔም በጣም ከፋኝ። እኔ ከስንት ዓመት በኋላ ልጆቼን አገኘው ብዬ ደስታዬን እንኳን አልጨረስኩም። አይሆንም ብዬ ለማናገር ስሞክር የማልጠብቀው አይነት ንግግር ተናገረኝ። እኔንም ጠላኝ። አላቅም ምን እንደማድረግ። እኔ ስራ እየሰራን ቢሆን አብሮኝ እንዲኖር ነው የምፈልገው። እሱ ግን እንደ ሁኔታው እንደማየው ድጋሚ አይኑን የማየው ሁሉ እየመሰለኝ አይደለም። ብቻ ምን ብዬ እንደማሳምነው አላቅም። እባካችሁ የሆነ ነገር በሉኝ። በነገራችሁ ላይ ሴት ልጄ ስራ ጀምራለች። በሰላም ነው እየኖርን ያለው። ወንዱ ግን ምን እንደዚህ እንደቀየረው ግራ ገብቶኛል እና ምን ብዬ አሳምኘው ተስማምቶ እኔ ጋ እንዲሆን እንደማደርግ አማክሩኝ እያለች ነው። ወንዱ ስንት ዓመቱ ነው? 21 ዓመቱ፣ ሴቷ 19። አሁን እሱ ስራ ጀምሬ ከቤት እወጣለሁ ቤት እወጣለሁ ስራ ፈልጌ ቤት እወጣለሁ እያለች ነው። እሷ ደግሞ አሁን ያገባችው ባለቤቷ ላይክ እንደ አባት አሳድጓቸዋል ማለት ይቻላል። በ10 ዓመቱ ነው ወንዱ ልጇ። ከ10 ዓመት በፊት ነው ብቻ ባለቤቷ ያረፈው እና እሷ ከሱ ጋር ስትጋባ አይ ቲንክ 14 ዓመታቸው ነው መሰለኝ። ይሄን ያክል ዓመት አሳድጓቸዋል፣ ረድቷቸዋል። ትምህርት ቤትን ከፍላ ያስተማራቸው ምናምን እሱ ነው። ከዛ ግን እዚህ ሀገር ከመጣ በኋላ ነው እንጂ እንዳገባች ምናምንም ኢትዮጵያ እያሉ ደስተኛ ነበሩ በጣም። እና አሁን ነው እየተቀየረ የመጣው። ያው የእድሜም ጉዳይ ሊሆን ይችላል ብዬ አስባለሁ። አንደኛ የእድሜ ጉዳይ ነው። ሁለተኛ ደግሞ ሜቢ ያየበት ነገርም ሊኖር ይችላል። ወንድ ልጅ ነው። ወንድ ልጅ በብዛት በእናቱ አይደራል። በጣም ወንዶች ለእናታቸው ነው ሞር እንትን ይላሉ የሚባለው እና እንደዚህ በዚህ ልክ ለፍታ ብቻዋን ያላባት ያሳደገችን እናት እሷን ሁሉ በዚህ ልክ ጨክኖ እስከ መናገርና
እስከ መጥላት ደረጃ የደረሰ ሜቢ የሆነ ነገር ያየው ነገር ሊኖር ይችላል። ላንቺ መናገር የደበረው እሱ የገባው የሆነ ነገር ሊኖር ይችላል። ሜቢ እኔ ደግሞ በሱ አንግል አላውቅም። እኔ በቃ ይሄ ልጅ እንትን ምንድን ነው ጉርምስና ነው የሚባለው እዛ እድሜ ላይ ያለ ልጅ ነው እና ከሰውየውም ጋር መስማማት አልቻለም። አፍተር ኦል የወላጅ አባቱ ስላልሆነ ይሰውይ ማለት ጉርምስና ቢሆን ነው ገና በቲኔጅ ያለ ነው እሱ። አሁን ነው የመጡት። ኦፍ ኮርስ ቢመጣም ግን አሳድጎታል። ገንዘብ እየላከ እንትን ሲለው ምናምን ያንን ነገር መቃወም ይችል ነበር። ገባሽ? ማግባቷ ቢደብረውና አባቱ ምናምን ብለን ብናስብ ኖሮ አባትየው ኦልሬዲ ያርብስ ተፋቱ አይደለም ደርባበት እና ልጅ ቲኔጅ ነው ምናምን ብለን እንኳን ልጅነት ነው ምናምን ብለን እንኳን እንዳናስበው ይሄ ልጅ ተስማምቶ ከአባቱ ጋር አባቱን አድርጎ ተቀብሎት አስተምሮት ምናምን ደስተኛ ሆኗል አይደለ? እዚህ ጋር ከመጣ በኋላ የተቀየረበት የሆነ ኬዝ ቢኖር ነው። ምናልባት አብሮ መኖር ከጀመሩ በኋላ ያመጣው ባህሪ እስከሆነ ልጅ እኮ የሆነ ያየው ነገር ሊኖር ይችላል ነው ማለት ነው ደግሞ እንጂ በዚህ ልክ ገና ከመምጣቱ ጭራሽ ገና እሱን ሲያየው መናደድ ምናምን እኔ እንጃ። ሜቢ ያየበት ነገር ቢኖር ይሄ ልጅ እንዳልሽው እናቱን የሚወድና የሚያከብር ሆኖ ያየበት ነገር ቢኖር ከቤት ለመውጣት አይደለም የሚያቅድ እናቱን ነግሮ እሱ ግን እናትየዋም ነፃ ለማውጣት ነበር የሚጠራው። ገባሽ? ምናልባት ብሎ ስራ ልጀምርና ከቤት ልውጣ ብሎ እሷን እንደዚህ አይነት ንግግሮች አይናገራትም። የኔ ሀሳብ ደግሞ ወይ እሷ ወደ ባሏ ሳይድ አድርጋ እሱ እኮ እንደዚህ ምናምን ብላ ለማውራት አንቺ ሜቢ እንደዛ ለማውራት ሞክረሽ ሊሆን ይችላል የተናደደብሽ በእሷ ራሱ ብዬ ማስበው እንጂ እኔ ወይ እንደዚህ ወይ ደግሞ ምናልባት እሷ እኮ አሁን ከባድ በዚህም በሁለት ሰዓት እኮ ነው የሆነባት። ገባሽ? በዚህ ባለቤቷ አለ ስንት ነገር የሆነላት ብዙ መስዋዕት የከፈለላት ባለቤቷ አለ፣ በዚህ ደግሞ ልጇ አለ። ስለዚህ መሀል ላይ ነው ያለችው እቺ ሴትዮ። ምንሽ እኔ ይኸውልሽ አንዳንዴ ኦር ደግሞ አላውቅም ብቻ እኔ ምላት ግን አንቺ ለባልሽ ሳይሆን ወደ ልጅሽ ሳይድ አድርገሽ ለማውራት ሞክሪ። በቃ ምንም ነገር እንትን ቢል ምናምን እኔ ወደ ባንተ ሳይድ ባንተ በኩል ነኝ ብላ ላይክ እንደ ጓደኛ እንዲያወራት የውስጡን ገባሽ? የሆነ ነገርም ካለ ቀርቦ እንዲያወራት ባሏን እሱ እኮ አባትህ ማለት ነው ምናምን እያለች ብታወራው እንደዚህ ብላትም ትርጉም የለውም ብሎ ሊያስብ ይችላል። ገባሽ? ስለዚህ እንደ ጓደኛ እንደ እናትና ልጅ ብቻ ሳይሆን ራሱ እንደ ጓደኛ ሞር ከባልሽ በላይ ለሱ ቦታ እንዳለሽ ኦፍ ኮርስ አለሽ ስላላትም ነው እቺ ልጅ ያለ አባት ብቻዋን ስንት ስቃይ በዚህ እድሜው ትልቅ ሰው ነው። ግን ሰውየው አዲስ እንትኖች አላፈሩ ፍሬ የላቸውም አልወለዱ ከዚህኛው ጋር። ስለዚህ እነዚህ ልጆች እንደ ልጆቹ የሁላ ዓመት እንደ ልጆቹ አድርጋ ያስተዳደረች እኮ ገባኝ። እንደ ልጆቹ አድርጎ እንትን እያለ እያስተማረ የሚፈልጉት ነገር እያሟላ እንትን ብሏል። ስላልወለዳቸው ይሄ ልጅ አባታቸው አይደለም ማለት አልችልም። ሰው ስለወለደ ብቻ አባት አይባልም እኮ። ብዙ ነገሮች እንትን ከቨር እያደረገ አሳድጓቸዋል። ስለዚህ ልጅ ወደ ልጅሽ ነው ሳይዳ ማድረግ ያለብሽ ብዬ አላስብም። ኖ ማለት የልጇን እንትን ለመረዳት እኮ ነው እሱ በግልጽ እንትን እድሜውም አለ። ከዛ ከእድሜው ጋር ደግሞ የሆነ ነገር ሀሳብ እድሜው አለ። አዲስ አትሞስፌር ነው የሚላመደው። አሁን አዲስ ኢንቫይሮንመንት ነው የመጣ እንትን እያለ ያለው ገባሽ? ከሀገሩ ወጥቶ በዛ ላይ ብዙ አመት ያሳለፈው ያሳደጉት ደግሞ አያትየው ናቸው። አያትየው መሞትም አንድ እንትን ተጽዕኖ ፈጥሮበት ሊሆን ይችላል። ሌላ ሀገር መምጣቱ አንድ ተጽዕኖ ፈጥሮበት ሊሆን ይችላል። በዛ ላይ ደግሞ ያለበት እድሜም ለእንደዚህ አይነት ነገሮች የሚዳረግ ነው። ስለዚህ እነዚህ ነገሮች በግምት ውስጥ እንትን ብለሽ ያለውን ነገር እንትን ለማድረግ ሞክሪ እና እኔ እንደዛ ብዬ ነው የማስበው። አይ እኔ መጀመሪያ ግን ላይክ ወደ ልጅሽ በደንብ ሳይድ አድርገሽ አንተ ልክ ነህ እኮ ምናምን እያልሽ ምንም አይነት ክፉ ቃል ቢናገርም ልክ ነህ አዎ ምናምን ብለሽ ለማናገር በደንብ ሞክሪ። ማለት ተሸነፊ ኦኬ ልጅሽን ለመመለስ ተሸነፊለት ምናምን እና ከዛ ግን ሁኔታውን እንትን ብለሽ አይተሽ ዝም ብሎ ከሆነ ላይክ እንዳልሽው ነው በቃ የሀያቱ ሞት አለ ምናምን ከሀገሩ መራቅ ጓደኞቹ ምናምን ያደገበት ቦታ
ከሱ ርቆ መምጣቱ ራሱ ሆድ ሊያስብሰው ይችላል ምናምን። ሰው ለብቻው ሆኖ ኢንጆይ ማድረግ ፍሪደሙን በነፃነት መኖር ምናምን ፈልጎ ሊሆን ይችላል። ግን ደግሞ እንደ እናት አንቺ መጨነቅሽ ደግሞ ልክ ነው። በዛ ላይ ደግሞ ያለውን ላይፍ ስታይል ታውቂዋለሽ። ስደት ላይ አንድ እናት እያየችው ያለችውን ላይፍ ስታይል ልጇ ወጦ ቻሌንጅ እንዲያደርግ አትፈልግም። ከዛ አንጻር ሊሆን ይችላል እንደዚያሽ። ግን እኔ የምልሽ ደግሞ እንደኔ አሁን ይሄ ቢናደድም ምናምን ልክ ነህ በቃ አንተ ልክ ነህ ብለሽ በምንም ነገር ወደ ሱሳይድ አድርገሽ ቅረቢ። ያኔ ሜቢ የውስጡ ሊያወራሽ ይችላል። እናቱ ነሽ እኮ ምንም ቢሆንና እንደዛ አድርገሽ ሞክሪ። አይ ካለ ግን በቃ እንደምንም እንትን ብለሽ ተራርጠሽ ምናምን ስራ አስገቢው። አንቺ ማግኘት የምትችይውን ስራ አስገቢውና በቅርብ ርቀት እየተከታተልሽ እንትን በይ ወደ ቀልቡ እስከሚመለስ። አንዳንዴ ልጆችን ከቁጥጥር ውጭ የሚሆኑበት ሰዓት ታይም አለ። በቃ የሆነ እድሜ እነሱ ብቻ ትክክል የሆኑ የሚመስላቸው ማንንም የማይሰሙበት ታይም አለና ያነ ሰዓት ላይ ሆኖ ሊሆን ስለሚችል በቃ በቻልሽው አቅም እንደዚህ ለማድረግ ሞክሪ። ይሄ ነው እንግዲህ የምለው እኔ። የተለየ ሀሳብ አለሽ? የመደምደሚያ ተመሳሳይ ሀሳብ ነው ያለኝ እኔ እና እንደዛ ለማድረግ እግዚአብሔር ይርዳሽ፣ ልቡን ይመልስልሽ። እውነት እንደዚህ ስንት ተሰቃይተሽ ያሳደግሽው ልጅ እንደዚህ ደግሞ ያጋጥማል። ሰው በዚህ እድሜ ምናምን በተለይ ሁሉም ሰው የሚያሳልፈው ከወለደው አባቱና እናቱም ጋር ይጋጫል። ሰው እንኳን እንደዚህ ካልወለደው ጋርና ያጋጥማል። ሁሉም ነገር ይስተካከላል በጊዜው። አንቺ ተረጋግተሽ ነገሮችን ለመፍታት ሞክሪ። ይገባኛል በሁለት ሰዓት እንትን እያልሽ እንደሆነ፣ ግን ተረጋግተሽ ለመፍታት ሞክሪ። ብዙ የምንለው እሱ ነው እንግዲህ ነው። እግዚአብሔር ካንቺ ጋር ይሁን የኔ እናት። እንቀጥል። ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንትስ። ሰላም እንዴት ናችሁ? ሴት ነች። ሰላም እንዴት ናችሁ? ፕሮግራማችሁ ደስ ይላል፣ በርቱልኝ። ምልክላችሁ ታሪክ አርጀንት ስለሆነ ከቻላችሁ ቶሎ መልስ ስጡኝ። እድሜ 26 ነው። ፍቅረኛዬ ደግሞ 31። ፍቅር ከጀመርን 1 ዓመት ከ3 ወር አካባቢ ሆኖናል። የግል ድርጅት ውስጥ ነው ተቀጥሬ የምሰራው። ከሱም ጋር የተዋወቅነው ስራ ቦታ ነው። የተለያየ ዲፓርትመንት ውስጥ ስለምንሰራ መጀመሪያ ሞቅ ያለ ሰላምታ እንኳን አልነበረንም። በአጋጣሚ ጎረቤት ምርቃት ተጠርቼ ሲሄድ ድግሱ ላይ ተገናኘንና ሰላም ተባባል፣ አወራን፣ ጨፈር፣ ስልክ ቁጥሬም ወሰደ። ከዛ በኋላ ቀስ በቀስ ወደ ፍቅር ተቀየረ። ስራ ቦታ ኦፊስ ሮማንስ ክልክል ነው። ማለት አብረው የሚሰሩ ሰዎች ዴት እንዲያደርጉ ወይ ደግሞ ፍቅር እንዲጀምሩ አይፈቀድም። ስለዚህ ግንኙነታችን በድብቅ ነው። የቅርብ የሚባለው የስራ ጓደኞቻችን እንኳን አያውቁ። ከስራ በኋላ እነሱ ድንገት እንዳያዩን ብለን እየተጠነቀቅን ነው የምንገናኘው። ያው ትንሽ ነገሮች ይስተካከሉና አንዳችን ስራ እንለቃለን። ከዛም ሁሉም ነገሮች ኦፊሻል ይሆናሉ ይለኛል። አሁን ዋናው ኢሹስ ይሄ አይደለም። በሁለታችን መሀል ነገሮች ሲሪየስ እየሆኑ ሲመጡ እኔ በጣም ጭንቀት እየጨመረ ነው። ምክንያቱም ያልነገርኩት ከባድ ሚስጥር ስላለ። የሃይስኩል ተማሪ ሆኜ የወለድኩት ልጅ እንዳለኝ አልነገርኩትም። መናገርም ያልፈለግኩት ከቅርብ ቤተሰቦቼ ውጪ ይህን ነገር የሚያውቅ ስላልነበረ ነው። ገና ቲኔጅ ላይ ሆኜ እና የሃይስኩል ተማሪ ሆኜ ስለወለድኩ ቤተሰብ በድብቅ ነው የያዘው። አሁን ያፈራኋቸው ጓደኞቼ የራሱ ወንድሜ እንደሆነ ነው የሚያውቁት። እና ይሄ ነገር ከጊዜ ወደ ጊዜ እያሳሰበኝ እያስጨነቀኝ መጣ። ልነግረው ወስኜ እሄድና ሳገኘው ደግሞ እፈራለሁ። በጣም ስለምወደው በዚህ ምክንያት እሱን ማጣት አልፈልግም። ብቻ እኔ በጭንቀት ላብድ ደረስኩኝ። እንደምንም ከ3 ሳምንት በፊት በቃ ደፍሬ ልነግረው ወሰንኩኝ። በዚህ ምክንያት ተከፍቶ ሊለየኝ ቢያስብም መናገሬ ትክክለኛ ውሳኔ እንደሆነ አውቃለሁ። ከስራ ስንወጣ እራት እየበላን እንደምንም ራሴን አረጋግቼ ነገርኩት። መጀመሪያ ላይ ደነገጠ። ለ1-2 ደቂቃ ዝምታ ሰፈነ። ምንም አላወራም። ጨነቀኝና የሆነ ነገር በል እንጂ አልኩት። ለምን እስከዛሬ አልነገርሽኝም የሁላ ጊዜ አለኝ። ምክንያቴን አስረዳሁት። ቀጥሎም ስንት ዓመቱ ነው አለኝ። 7 አልኩት። ትንሽ ቆየና ችግር የለውም በቃ እንኳንም አሁን ነገርሽኝ ብሎ ምግቡን መብላቱን ቀጠለ። እኔ እየሆነ ያለው ነገር ግራ ገብቶኛል። ከሱ የጠበቅኩት ሪያክሽን ይሄ አይደለም። ማለት ይደነግጣል፣ ይናደድብኛል፣ ያዝንብኛል ብዬ አስቤ ነበር። ግን ምንም የለም። ሌላ ወሬ ጀመረ። ያወራኛል፣ ይስቃል።
ምን ሆነሽ ነው የፈዘሽው አለኝ። በቃ ምንም የምትለው ነገር የለም አልኩት። ምን ልበል ቀድመሽ ብትነግሪኝ ጥሩ ነበር፣ ግን በቃ የሆነ ሆኗል አለኝ። እኔ ግን ስለነገርኩት ቀለል ሊለኝ ሲገባ ጭራሹን ጭንቀት ጨመረ። ይሄ ሰው አይወደኝም እንዴ? ከኔ ጋር የረጅም ጊዜ ፕላን ግን አለው እያልኩ መጨነቅ ጀመርኩ። ይኸው 3 ሳምንት አለፈ። ምንም የተለየ ሪአክሽን የለውም። በቃ እንደነበረው ህይወቱን ቀጥሏል። እናንተ ምን ትላላችሁ? እስቲ ንገሩኝ። እንደነገርኳችሁ ስለ ልጄም ጉዳይ ስለ እኔ እና ስለ እኔ እና እሱ ግንኙነት ማንም በቅርብ ያለ ሰው አያውቅም እና መልሳችሁን እጠብቃለሁ ብላለች። ሲጀመር እኔ ማለት ለእሷ ሳይሆን ለሌሎቹ ልጅ ምናምን ያላችሁ ሰዎች አትደብቁ። አይደበቅም ልጅ እኮ። አዎ ግን እንዳለችው ምንም እንዳለችው የሚባል ታሪክ የለም። ልጅ ልጅ ነው። ሰው ፈጥራለች። እንዴት ነው ሰው የምትደብቂ አንቺ? አሁን ምን መሰለሽ ሰው አያውቅም እንትን መሆኑ እና ነገሮች ደግሞ እንደዚህ ሲሪየስ ይሆናሉ ብላ አላሰበች። ምንድነው በዚህ በ21ኛው ክፍለ ዘመን ቁጭ ብለን ልጅ መደበቅ ወልዶ ምናምን እንዴ? መደበቅ እኮ አይደለም ነው እንጂ መጀመሪያ ላይ ነገሮች ሲሪየስ ይሆናሉ ብላ አላሰበችም። ከዛ ከጊዜ ወደ ጊዜ ግን እነግረዋለሁ ብላ ታስባለች። ግን ይሄ ሁላ ጊዜ ደግሞ እንዴት አልነገርሽኝም ብሎ ያዝንብኛል ይለኛል። ኖርማል አይደለም እንደዚህ እንደ ጓደኛ የቀረብሽው ሰው አንቺ በየሶሻል ሚዲያሽ በምንሽ በሁሉም ነገር ላይ ልጅሽ ማንነትሽ ነው። ልጅሽ በቃ አንቺ ባለሽበት ልጅሽ አብሮ መኖር አለበት። ገባሽ? ግማሽ አካልሽ እኮ ነው። ስለዚህ እንዴት ነው ልጅ እንደዚህ ሲሪየስ አይሆንም? ሆነም አልሆነም እንዲሁ አጋጣሚ እንኳን ከሰው ጋር ስትተዋወቂ እኮ አንቺ ራስሽ ስታስተዋወቂ ልጅ ካለሽ አብረሽ ልጅ እንዳለሽ ማስተዋወቅ አለብሽ። ግን አላስተዋወቀችም። እሱማ ነው። እሷንማ እኮ እንመለስባታለን ነገሩን ያለን እና ወደ እሷ ደግሞ ስንመለስ እንደዚህ አይነት ነገር እንዳይገጥማችሁ ነው። ቀድማችሁ ልጅ ማለት ያውራካችሁ ክፋይ ነው። አካላችሁን ደግሞ ግማሽ አካላችሁን ደብቃችሁን ትናትሉም። ስለዚህ ተናገሩ። ወደ እሷ ደግሞ ስንመለስ ወይ ቀስ ብሎ ላጥልል እንዳይ ይሁን ላሽ ሊል እንዳይሆን በእውነት ምንሽ አንቺ 1 አመት ከ3 ወር አብረሽ ቆይተሽ ምንም አይነት ስሜት ካልተሰማሽ ከባድ ነው። ይሄ ነገር አክሴፕት አድርጎት ተቀብሎስ አይ የፈለገ አክሴፕት ቢያደርገው ትንሽ እኮ አንቺ 1 ቀን 2 ቀን ራሱ ፊል ታደርጊያለሽ፣ የሆነ ሪአክሽን ታሳያለሽ። ለ5 ደቂቃ ሳይቷል። አረ እንዴት ነው እኔ ለአብሮኝ ይሆናል ብዬ ፊውቸር የማስበው ሰው ከልጅ ከሌላ እንዳለው ካሁን በፊት እንደደበቀኝ 1 አመት ከ3 ወር በሙሉ አብረን ቆይተን ከሌላ ሰው ልጅ እንዳለው ደብቆኝ ይሄ ሰውዬ ገና ሚስትም ይኖረዋል። በዚህ አይነት የደበቀ በእውነት ሚስትም ሊኖረው ይችላል። እንደዛ ነው ብዬ ላምን የምችለው ልጅን የሚያክል ነገር መደበቅ ለኔ በጣም ስለሚወዳት ያለችበትን ጭንቀት ተረድቶ ከሆነ የት ማለት የፈለገ ሊሆን ይችላል። ይሄ እኮ ውሸት ነው። አሁን እኮ በስማ ገባት። ለዛ እኮ ነው እሷ እንደዛ ማድረጉ ሊዋጥላት አልቻለችም። እኔ የዋሸሁት ውሸት ከባድ ውሸት ነው። ስለዚህ ሪአክሽኑ እንደዚህ አልጠበቅኩም ነበር ብላማ ከባድ እንደሆነ ገባት እኮ እሱ ነው የምልሽ። አሁን ልጅ እሱ በቃ ከልቡ አይደለም ነው። እኔ ደግሞ የምለው ከልቡ ቢያፈቅራትና እንትን ቢኖረው እንዴት ነው 1 አመት ከ3 ወር አብራው የኖረችውን ፍቅረኛውን ልጅ አለኝ ከሌላ ስትለው 5 ደቂቃ ዝም ብሎ ተመለሰ የሚባል? ኧረ እባክህ የሆኑ ሆኗል። ለምን እንደዛ ብላ ስጠይቀው እኮ በቃ ቀድመሽ ብትነግሪኝ ጥሩ ነበር። አሁን ግን ኦልሬዲ ሆኗል። የሆነውን መመለስ አንችልም። በቃ ችግር የለውም አለ። እንደዛ አንዳንዴ እኮ ሰው ስታፈቅሪና ስትወጪ በቃ ያለውን እንትን ጎዶሎን ጥፋትን ምናምን ከእናንተን ነው አይደል የምትወጂውና የምታፈቅሪው ያለበት ፍቅር በጣም ኃይለኛ ሆኖ ይሄ ሰውዬ በቃ ጥፋቷን አሳንሶበት ቢሆን ኧረ ይሄማ ፍቅር አይደለም ለኔ ፓወር ኦፍ መሪኪት አይመስልሽም? ፍቅር ሁሉ ቻይ ነው። እንደውም አይ ቻይ ነው። እኔ ቻይ አይደለም እያልኩ ባይዘው ግን ምን መሰለሽ እንደውም አንቺ ለምታፈቅሪው ሰው ነው
እያንዳንዷን ትንሿን ነገር ሁሉ የምታፈቅዱ ሰው ላይ ነው ሁሉ ነገር ዲቴል የምትከታተለው። እንደ ሰው ባህሪ ይለያያል። አንዳንድ ሰው ደግሞ ለሚያፈቅረው ሰው ጥፋት እያጠፋ እንኳን ያለውን ጥፋት በቃ አርሞ ከነ ጥፋቱ መቀበል የሚፈልግ ሰው አለ። ያንስበታል ጥፋቱ እኮ ጥፋቱን እኮ ተቀብሎታል፣ ግን አትሊስት የሆነ ነገር ማሳየት አለበት። 5 ደቂቃ ሆኗል አለ ይሄ ሰውዬ። አንዳንድ ሰው ትንሽ ሊናደድብሽ ይገባል በእውነት። ይሄ ሰውዬ አሁን ምናልባት እኔ ባልወደው ነው ችላ ምለው ሆኗል በቃ ብዬ ድክም ሲልሻል አይደል? አሁን ምን መሰለሽ የሰውየውን ባህሪ ማላወቅንም እንጂ ምናልባት ይሄ ሰውዬ እንደዛ አይነት ባህሪ ካለው በቃ ነገሮች ካለፉ በኋላ ሆኗል። አንዳንድ ሰው እንደዛ አለ። ገባሽ? የሆኑ ነገሮች ከሆኑ በኋላ በቃ ይሄ ነገር ሆኗል፣ ምንም ብር የምቀይረው ነገር አለ የለም። ስለዚህ በቃ አይ ሌቲት ጎ ብሎ የሚቀጥል ሰው ነው አንዴ። እንደውም ቦታ የምትሰጪው ነገር እኮ ነው በቃ በጣም አንቺ ትልቅ ቦታ የምትሰጪው ነገር ነው። የሆነ ነገር ሀፕን ሲያደርግ በቃ ከልብሽም መናደድ ካለብሽ የሚያናድድሽ፣ መደሰትም ካለብሽ የሚያስደስትሽ እኮ በቃ በጣም ለምትፈልጊው ነገር ነው አይደለ? አንቺ በጣም የሆነ ነገር የምትፈልጊው ነገር የሆነ ነገር ቢፈጠርብሽ ይሰማሻል። ይሄ ሰውኛ ነው፣ የፈለገ ባህሪ ሊሆን ቢችል ማለት ነው። ይሄ ሰውኛ ነው። እኔ እንደዚህ ችላ ብሎ ከተውሽ የኔ እናት ቼክ አድርጊው በደንብ እንትን በይ። ወይ ልጅ ይኖረዋል እሱም ለዛ በእውነት እሱም ወይ ልጅ ሊኖረው ይችላል። ለዛ ይሆናል እንትን ብሎ ያለፈ ቀስ አድርጎ እኔም እኮ ብሎ 2 ሊያደርግልሽ ነው። ወይ ደግሞ የሆነ ነገር አለ እንጂ ዝም ብሎማ 1 ዓመት ከ3 ወር ሙሉ አብሮኝ የቆየ ፍቅረኛዬ ልጅ እኮ አለኝ ስለው 5 ደቂቃ ዝም ብሎ ያጋጥማል ብሎ እንትን ቢለን ኧረ ተይ እንጂ የሆነ እኔ አላምንም እኔ አልቀበልም። ስለዚህ ጉዳይ አንቺ ባህሪው ነው ብለሽ ነው እንትን የምትይ? እንደዛ አስባለሁ። ምክንያቱም እንደዛ ነው ሰዋል። አይ ወይ ልጅ አለው ወይ በዋንጭ ልጅ አለ እንደዛ ልጅ ሊኖር ይችላል። እሱ እንደዛ ተገጣጠመ ነገሩ ብሎ 5 ደቂቃ ዝም ያለ አስደስቶት አሁን ያኛውን ለመናገር ፕሮግራም ይዛ እንትን ብላ ተዘጋጅታ እንትን እንዳለችው ሁላ አሁንም በደንብ ፕሮግራም ይዘሽ ቀጣሪውና አውሪው እየተሰማሽ ያለ ነገር ንገሪው። ምክንያቱም እኔ ያጠፋው ጥፋት ቀላል ጥፋት አይደለም። ስለዚህ ካንተ የጠበቅኩት ሪአክሽን ከዚህ በላይ ነበር። ወይ በትናደድብኛለህ ወይ ምናምን እንዲያውም በቃ ከተለየኝም ይለየኝ፣ ግን ይሄ ነው ትክክለኛ ማድረግ ያለብኝ ብዬ ስላሰብኩ ነው ያደረኩት። ግን በቃ አንተ ግን እንደዚህ ሆንክ በይውና ትክክለኛውን ምላሹን ታገኛለሽ። እኔ ምክንያቱም እኔ እንደዚህ አይነት ሰው ስላለ እኔ እንደዛ ሊሆን ይችላል ብዬ ነው የማስበው። ስለዚህ ትክክለኛው መልስ ከሱ ታገኛለሽ ብዬ ነው የማስበው። ይሄ ሰው እኮ ነገም ትልቅ ማለት እቺ ተደረገችብህ ቢባልም ያጋጥማል ብሎ ላይፋት እኮ በዚህ ሁኔታ ጥሩ እኮ ነው። ኧረ እባክሽ ቦታ ወይ እሱ ልጅ አለው። በእውነት እውነቴን ነው እንደዚህ አይነት ሰው እንዳለ አታውቂም አለ። ግን 5 ደቂቃ ብቻ ዝም ብሎ ሊያልፍ እንዴ ከባድ ነው። ሆኗል ብሎ እንደስበው በቃ ኮላል ኦፍ ኮርስ ሆኗል። ግን መናደድ አለበት ትንሽ አይታፈስም እኮ ብሎ የሚያስብ ሰው ነው። ልክ ነሽ እኮ የለም አይደለም አለ ሞልቷል እንደዚህ አይነት ሰው። ግን አትሊስት ትንሽ መናደድ አለበት። ባህሪውን እንደምታውቂው አንቺ ነሽ የኔ ቆንጆ። ስለዚህ ወይ ሌሎች ነገሮች ላይም እንደዚህ ከሆነ ኦኬ ይሄ ሊያስማማን ይችላል። ባህሪው እንደዛ ከሆነ እኔን ደግፊ። በሌላ ባህሪው ደግሞ የዚህ ተቃራኒ ሆኖ እዚህኛው ላይ ብቻ ከሆነ ደግሞ የሷን ያህናን ሐሳብ እንትቲና ለዚህ ሁላ መፍትሄ የሚሆንሽ ግን መነጋገሩ ይመስለኛል። ያቱኛ ሐሳባችንና ግምታችን እንትን ያለ ነው። አንቺም ከኛ ሐሳብ ተነስተሽ ግምት ብቻ ነው የሚሆነው። ስለዚህ ላንቺ ምንም እረፍት አይሰጥሽም። ስለዚህ አናግሪውና እንደዚህ ብለሽ አስረጂው እና ከኛ በላይ ከዚህ ሐሳብ ተነስተሽ አንቺ አንደርስታንድ ታደርጊያለሽ ብዬ አስባለሁ። እና ደግሞ ዲፔንድ ያደርጋል ጸባዩ ግን ዲፔንድ ያደርጋል። ይሄን ስንልሽ ደግሞ ቀጥታ እንትን ጸባዩ ዲፔንድ ያደርጋል። ሌሎች ነገሮች ላይም እንደዚህ አይነት ባህሪ ካለው ኦኬ በቃ ባህሪው ነው ብለሽ አክሴፕት ልታደርጊ ትችላለሽ። ካልሆነ ግን አንቺ በደንብ እንትን በይ ቼክ አድርጊውና ካልሆነ ግን በግልጽ አውሪው። ይሄ ባህሪ አይደለም ለምንድን ነው ዝም ያልክ ወይስ ምንድነው
የሆነ ነገር ካለ ንገረኝ ግን እና ይሄን ነው ልንልሽ የምንችለው። እና ለዛሬ የነበሩን ታሪኮች እነዚህ ናቸው። እንግዲህ በጣም እናመሰግናለን። ሰብስክራይብ አድርጉን። እያበረታታችሁን ስለሆነ አሁንም በድጋሚ በጣም ነው የምናመሰግነው። በጣም እናመሰግናለን። ከጠበቅነው በላይ ነው። በአንድ ሳምንት ውስጥ በጣም ብዙ ፍቅር አይተናል። አሁንም በጣም እናመሰግናለን። በጣም ከዚህ በላይ ደግሞ አስደስቱን በደንብ በቃ በደንብ እኛም እየነገራችሁን ያላችሁን ነገሮች ስህተቶች እያረምን ከዚህ የተሻለ ፕሮግራሞች ይዘን ለመምጣት እንሞክራለን። በጣም እናመሰግናለን። እንወዳችኋለን። ክበሩልን። የሚያበረታን የእናንተ ፍቅር ነው፣ የእናንተ አስተያየት ነው እኛን ሞር የሚያበረታን እና በደንብ እያስተካከለን የምንሄደውና አስተያየታችሁን በግልጽ በቃ የሚሰማችሁን ንገሩን። እኛ በቅንነት እንረዳለን። በጣም ነው የምናመሰግነው ስለምታደርጉት ማበረታታት። 1000 ሰብስክራይብ እስከምንገባ አደራ እንጨቀጭቃችኋለን። በቃ እናመሰግናለን። ታሪኮቻችሁን ላኩልን እንድንወያይበት የምትፈልጉ እንዲሁ ደግሞ ሀሳብ አስተያየት እንድንሰጣችሁ የምትፈልጉት ታሪኮች ካሉ ላኩልን። የኔ የጄሪና የኢላኒ ኢንስታግራም አካውንታችን አለ እናስቀምጣለን። ገብታችሁ ጻፉልን። እናመሰግናለን። እንወዳችኋለን። ባይ